I've lived in the States for over 40 years. All right. I migrated in the early 80s as a young man. ፕሮፌሰር አብዲ አህመድ ቢዝነስ ፕሮፋይል ፕሮፌሰር አብዲ አህመድ ክፍል 1 በዚህ ቢዝነስ ፕሮፋይል በተሰኘው ክፍላችን የሚያስደምም የቢዝነስ ሰዎች ወይም ድርጅቶቻቸውን የሚያስተዋውቁ ተረኮች ውድቀቶችና ስኬቶቻቸውን ጨምረን ወደ እናንተ እናደርሳቸዋለን። ዘወትር ማክሰኞ ምሽት 12 ሰዓት ላይ ብዙዎቹ የሀገራችን የቢዝነስ ሰዎች ሲሆኑ የተቀሩት ደግሞ ከዓለማችን የተመረጡ ይሆናሉ። ከእነርሱም ተሞክሮ ብዙ እንማርበታለን ብለን እናስባለን። አልፈናል። ለዛሬ በዚህ በቢዝነስ ፕሮፋይል ዝግጅታችን ፕሮፌሰር አብዲ አህመድን ይዘንላችሁ ቀርበናል። ፕሮፌሰር አብዲ ተወልዶ ያደገው እዚሁ ኢትዮጵያ ጅጅጋ ከተማ ነው። በ1980ዎቹ መጀመሪያ ወደ አሜሪካን ሀገር ይሄዳል። ገና በአፍላነቱ አሁን ላይ በ2018 ዓ.ም ይህንን የፕሮፌሰር አብዲን ቢዝነስ ፕሮፋይል ዘገባ ስንሰራ ለ40 ዓመታት አሜሪካን የኖረ ጉምቱ ኢትዮጵያዊ ምሁር ሆኗል። በሙያው ፕሮግራመር፣ ሶፍትዌር ዴቨሎፐር፣ የቢዝነስ ሰው እና የዩኒቨርሲቲ ፕሮፌሰር ነው። በተጨማሪ በቅርቡ ወደ ሀገሩ ኢትዮጵያ መጥቶ በተለያዩ ኢንቨስትመንቶች ላይ የተሰማራ ምሁር ነጋዴ። ፕሮፌሰር አብዲ የሚያስደንቀው ቀዳሚ ታሪኩ በ18 ዓመቱ የመጀመሪያ ዓመት የኮሌጅ ተማሪ ሳለ የመጀመሪያውን ሥራ አገኘ። የታትሉ እዚያው አሜሪካን ሀገር የ6 ወራት የኮምፒውተር ፕሮግራሚንግ ኮርስ ብቻ ወስዶ በቀጥታ የዓለማችን ግዙፍ ካምፓኒ ውስጥ የብዙዎች የሙያው ባለቤቶች ህልም የሆነው አፕል ኮምፒውተር ብዙ አብሰልሳይ ምሁራን፣ የነጠሩ የቴክኒክ ባለሙያዎችና የሥራ መሪዎች ተመርጠው የሚሰሩበት አፕል ኮምፒውተር ካምፓኒ አፈሩን ገለባ ያደርግለትና የታዋቂው የፈጠራ ሰው ስቲቭ ጃብስ ካምፓኒ። ይህ ዕድል ምንም የሥራ ልምድ ለሌለው አንድ የጥቂት ወራት ስልጠና ለወሰደ አፍሪካዊ ጥቁር ወጣት የማይታሰብ ነበር። ነገር ግን ህልም፣ ጥረት፣ ፍላጎትና ያላሰለሰ ትጋት ፕሮፌሰር አብዲ እንደሚለው ኮንሲስተንሲ ካለ ምንም ይሳካል። ተሳክቷልም። የሚገርመው ደግሞ አፕል ኮምፒውተር ከገባ ከ3 ወራት በኋላ ከመስራቹና ባለቤቱ ስቲቭ ጃብስ ጋር በቀጥታ የሚገናኝ ሥራ የሚሰጠው ትጉህ ሠራተኛ ሆነ። ወደ ዝርዝሩ አልፈናል። መደበኛ የቀለም ትምህርቱን እዛው አሜሪካን ሀገር ከጨረሰ በኋላ ኮሌጅ ሲገባ ፖለቲካል ሳይንስ ወይም ስነ ጽሑፍ ለማጥናት ነበር የፈለገው። ነገር ግን እነዚህን ትምህርቶች ጨምሮ ብዙ የትምህርት ክፍሎች ቀድመው ሞልተው ነበረ። ስለዚህ ያለው አማራጭ አንድ ፓስኬል የሚባል የፕሮግራሚንግ ላንጉዌጅ ኮርስ ለ6 ወራት መውሰድ ነበር። እሱንም ይወስዳል። ፓስኬል እንደ አውሮፓውያን አቆጣጠር በ1970ዎቹ አካባቢ የተጀመረ የስልጠና አይነትና በጊዜው መሰረታዊ የሚባል የፕሮግራሚንግ ኮርስ ነበር። ፕሮፌሰር አብዲ ስልጠናውን በጣም ወደደው። እናም በአግባቡ ጊዜ ሰጥቶ ተማረ። ኮርሱን ሲጨርስ ገና በአፍላነት 18 ዓመቱ ሥራ መስራት ፈለገ። ስለዚህም ቀጣሪ ድርጅት መፈለግ ጀመረ። ፕሮፌሰር አብዲ ሥራ ለመፈለግ የቴክኖሎጂ ድርጅቶችን ሲያስስ መጀመሪያ ላይ አፕል ኮምፒውተርን ከዝርዝሩ ውስጥ ያገኛል። ለጊዜው ስለ አፕል ኮምፒውተር ምንም የሚያውቀው ነገር አልነበረም። ስለዚህም ከድርጅቶች ማውጫ ላይ የሎ ፔጅስ አድራሻውን መዝግቦ በአውቶቡስ ተሳፍሮ ወደ አፕል ኮምፒውተር ካምፓኒ ይሄዳል። ከዚያም እንደደረሰ ልክ እንደ መደበኛ ሰራተኛ ጠዋት 2 ሰዓት ላይ ይገባና ሥራ ፈልጌ ነበር ይላል እንግዳ ተቀባዩን ሴት። እርሷም ላንተም ይሆን ምንም ክፍት ቦታ የለንም ትለዋለች። እሺ ብሎ ይወጣና በነጋታው በተመሳሳይ ልክ ጠዋት 2 ሰዓት ላይ ተመልሶ ይሄዳል። የታትሉ እዛው አፕል ኮምፒውተር። እንግዳ ተቀባዩን መልሳ ትላንት መተህ ስትጠይቀኝ ለአንተ የሚሆን ክፍት የሥራ መደብ የለም አላልኩም እንዴ ትለዋለች ቆጣ ብላ።
ልክ ነሽ፣ ነግረሽኛል፣ ግን ያ ትላንት ነበር። ዛሬ ደግሞ ሌላ ቀን ነው። ስለዚህ መጥቼ ካልጠየቅኩ በምን አውቃለሁ ክፍት ቦታ መኖር አለመኖሩን ሲል ይመልስላታል። እሺ ቆይ እስቲ እዛ ሰነዶች ውስጥ ካለው ዝርዝር እስቲ ክፍት ቦታ ካለ ተመልከት ትለውና ማየት ይጀምራል። ነገር ግን ያሉት ክፍት መደቦች እርሱ መስራት የሚፈልገውን አይነት ስራዎች አልነበሩም እና ተመልሶ ወደ ቤቱ ይሄዳል። በሶስተኛው ቀን እንደለመደው በተመሳሳይ ሰዓት ጠዋት 2 ሰዓት ላይ ሄዶ ምንም አዲስ ነገር አላገኘም። አሁንም ፕሮፌሰር አብዲ ይህንን ለምን እንዳደረገ ሲናገር ወጣት ስትሆንና ስለ ጉዳዩ ምንም ፍንጭ ወይም በቂ መረጃ ከሌለህ ያንተ ያላሰለሰ ትጋት ወሳኝ ወይም ቁልፍ ነው ይላል። ፕሮግራመር መሆን ፈልጓል። ፕሮግራሚንግን ኮርስ ይወዳል። ስለዚህ መሆን አለብኝ ብሎ እየተጋ ነው። ይህንንም ያደረገው አፕል ትልቅ ካምፓኒ ስለመሆኑ ምንም ሳያውቅ ነበር። ቴክኖሎጂ የሚሰሩ ድርጅቶችን ከየሎ ወይም ዋይት ፔጅ ላይ ሲያስስ አፕል በኤ ስለሚጀምር መጀመሪያ መጣ፣ እርሱኑ መረጠ። አበቃ። የአፕል ኮምፒውተር ካምፓኒ ደጋግሞ ሲሄድ እንግዳ ተቀባዩዋ ባልተለመደ እይታ ካየችው በኋላ ለምንድን ነው ሁል ቀን የምትመላለሰው አለችው። እርሱም እያንዳንዱ ቀን የተለየ ነው። ስለዚህ በየቀኑ እየመጣው ክፍት የሥራ መደብ መኖሩን ካላረጋገጥኩ በጭራሽ ላውቅ አልችልም ይላታል መልሶ። ለምን ደውለህ አታረጋግጥም ታዲያ ስትለው ከምደውል በአካል ብመጣ መርጣለሁ ይልና የዚያን ቀንም ምንም ሳያገኝ ተመልሶ ወደ ቤቱ ይሄዳል። ለሶስተኛም ለአራተኛም ቀን እንደዚሁ ተመላልሶ አሁንም ምንም የተለየ ነገር አላገኘም። ፕሮፌሰር አብዲ ግን ተስፋ አልቆረጠም። በመጨረሻ ለአምስተኛ ጊዜ ተመልሶ አፕል ኮምፒውተር ካምፓኒ በተለመደው ጠዋት 2 ሰዓት ሲደርስ እንግዳ ተቀባዩዋ እስቲ ቁጭ በል ትለዋለች፣ ባልተለመደ ሁናቴ እያየችው። ከዚያም ስልክ አንስታ ጁሊያ አደምስ የተባለች ሴት ጋር ትደውልና እንዲህ ትላታለች። እርሱ እዚያው ቁጭ ብሎ እየሰማት ነበር። እዚህ አጠገቤ አንድ ጥቁር ወጣት አለ። የሚገርምሽ ሁል ጊዜ ጠዋት 2 ሰዓት እየመጣ ተመሳሳይ የሥራ ቅጥር ጥያቄ ይጠይቀኛል። ምንም ክፍት የሥራ መደብ የለም ብለውም ዛሬ ባይኖር ሁል ቀን የተለየ ቀን ነው በማለት ተመልሶ እየመጣ ይጠይቀኛል ትላታለች። የተደወለላት ጁሊያ አደምስ ምን እንዳለች አልሰማም፣ ግን ምላሹን በንቃት እየጠበቀ ነው። ፕሮፌሰር አብዲ እንግዳ ተቀባዩዋ ስልኩን ዘጋች። ከዚያም ከእንግዳ ተቀባዩዋ ከውስጠኛው ቢሮ አንዲት ድንቡሽቡሽ ያለች ሴት ትወጣና ሰላም ትለዋለች። እርሱም ቆሞ ሰላምታዋን በአግባቡ ይመልሳል። ፕሮግራመር ነኝ፣ እርሱን ነው መስራት የምመኘው፣ መስራት የምፈልገው ደግሞ ለአፕል ኮምፒውተር ነው ይላታል በአጭሩ። ለዚህ ነው ሁልጊዜ እናንተ ጋር የምመላለሰው አላት ጨምሮ። ምንም ክፍት የሥራ መደብ የለም ተብሎ ሁል ቀን እየተነገረህ ነው ትለዋለች። እርሱም ልክ ነው፣ እስካሁን ምንም አልነበረም፣ ግን አዲስ ነገር ካለ ለማረጋገጥ ነው በየቀኑ የምመላለሰው ይላታል። እርሷም እሺ መልካም ቁጭ በል ትለውና እንደ እንግዳ ተቀባዩዋ ስልክ አንስታ አንድ ሰው ጋር ትደውላለች። እዚያው እርሱ ተቀምጦ እየሰማ ጄፍ ሃድሰን የተባለ ወንድ ጋር። ጁሊያ ደውላም ጉዳዩን ትነግረዋለች። ጄፍ ሃድሰን የታወቀ ፕሮግራመር ነበር በጊዜው። እሱም ከውስጥ መጣና ፕሮፌሰር አብዲን ተከተለኝ ብሎ አፕል ኮምፒውተር ያለበት ክፍል ወስዶ ወንበር ላይ እንዲቀመጥ ያዘዋል። ፕሮፌሰር በጊዜው የሚያውቀው ፓስኮል እና አይቢኤም ጁኒየር ኮምፒውተር ነበር፣ ስልጠና የወሰደባቸው ኮምፒውተሮች። አሁን ደግሞ ጄፍ ሃድሰን አፕል ኮምፒውተር ጋር ተቀመጣለውና በል ይሄንን ፕሮግራም ስራ ብሎ በስክሪፕቶ ጻፍ አድርጎ ይሰጠውና ስራ ብሎት ይሄዳል። በእርግጥ የሥራ ትዕዛዙ የተለመደ ነበር በፕሮግራሚንግ። ነገር ግን ፕሮፌሰር አብዲ ከአፕል ኮምፒውተሩ ጋር ስለማይተዋወቅ በምን ይግባባ? ግራ ይጋባል። ምን ያድርግ? አሰበ፣ ነገር ግን ምንም ሊመጣለት አልቻለም። ይህንን ታላቅ ዕድሉን ደግሞ በዚህ ትንሽ እክል ብቻ ማጣት አልፈለገም፣ ምክንያቱም ፈተናው ቀላል ነበር። በመጨረሻ ግን አንድ ነገር መጣለት። አይቢኤምም ሆነ አፕል ኮምፒውተሮች የጋራ አንድ ነገር አላቸው፣ F1 በተን። ማንኛውንም እርዳታ የሚጠይቅበት ሄልፕ የተሰኘው ማለት ነው። ስለዚህ እርሱን ተጫነና የሚፈልገውን እገዛ ጠይቆ ስለ አፕል ኮምፒውተር አጠቃቀም ከተረዳ በኋላ የተሰጠውን ፕሮግራም በቀላሉ ሰርቶ አጠናቀቀ።
ከዚያ የተሰጠውን በአጭር ሰዓት ሰርቶ ከጨረሰ በኋላ መጨረሱን ለማን ያሳውቅ? የት እንዳሉ አያውቅም፣ ጁሊያ አደምስም ሆነ ጄፍ ሃድሰን። ቤቱ አፕል ኮምፒውተር ነዋ፣ የዓለማችን ግዙፍ ካምፓኒ። ትንሽ ሲቆይ ግን ያለ ሥራ መቀመጡ ደበረው። ስለዚህ አጠገቡ የነበረውን ፍሎፒ ዲስክ አየው። እንደ ቀልድ አንስቶም ኮምፒውተር ውስጥ ይዶለዋል። ፍሎፒ ዲስኩም ፓክማን የሚባል በጊዜው የነበረውን የታወቀ ጌም ማጫወት ይጀምራል ኮምፒውተሩ ላይ። ከዚያም ጁሊያ አደምስ በድንገት ስታልፍ እርሱ ጌም ሲጫወት ታየዋለች። በጣም ተናደደች። እዚህ ሥራ ፈልጋለሁ እያልኩ ሁል ጊዜ ሰው ታሰለቻለህ፣ አሁን ደግሞ ሥራ ሲሰጥህ ጌም ትጫወታለህ ትለዋለች። እርሱም የተሰጠኝን ሥራ ከጨረስኩ ቆየሁ፣ ይቅርታ ግን የት እንደማገኛችሁ ግራ ገብቶኝ ነው፣ ስለዚህ ነው እስክትመጡ ጌም የምጫወተው አላት። ከዚያም የሠራውን ከፍቶ ያሳያታል። እሷም ስልኩን ለጄፍ ሃድሰን ደውላ ይሄ ልጅ የሰጠኸውን ሥራ በሙሉ ጨርሷል፣ መጥተህ ማየት ትችላለህ ትለዋለች። እርሱም እሺ ይላትና መጥቶ የተሠራውን ካየ በኋላ ጭንቅላቱን በመደነቅ ነቅንቆ ተከተለኝ ብሎ ይዞት ወደ ራሱ ቢሮ ይሄዳል። ከዚያም ቢሮው ይዞት ሄዶ አጠገቡ ካስቀመጠው በኋላ በል እዚሁን፣ ከዚህ በኋላ ከኔ ጋር ትሰራለህ ይለዋል። ዕለቱ አርብ ነበር። አርብ የሥራ መውጫ ሰዓት። ጁሊያ ደውላ የሰጠውህ ልጅ ምን ደረሰ ስትለው አዎ የትም አይሄድም፣ ከኔ ጋር ይሰራል፣ ይረዳኛል ብሎ ሲመልስላት ፕሮፌሰር አብዲ እዚያው ይሰማል። በጊዜው የ18 ዓመቱ ምንም ልምድ የሌለው ግን ጥልቅ ፍላጎት ያለው ጥቁር አፍሪካዊ ብላቴና። ከዚያም የቅጥር ሂደቱን ፈጽሞ ሰኞ ዕለት የሰው ሀብት የቅጥር ውል ይዋዋላል። የመጀመሪያ ደሞዙም $14 በሰዓት ነበር። በጊዜው በጣም ከፍተኛ ገንዘብ ነበር። በቀጣዮቹ 7 ዓመታትም እዚያው አፕል ኮምፒውተር ሠራ ፕሮፌሰር አብዲ። እዚያ እያለም የመጀመሪያና ሁለተኛ ዲግሪውን ተምሮ ጨረሰ። በሥራውም ትጉ ስለነበር በእርግጥም ከ3 ወራት በኋላ በቀጥታ ከስቲቭ ጃብስ ጋር የሚገናኝ ሥራ ነበር ሲሠራ የነበረው። ፕሮፌሰር አብዲ ከስቲቭ ጃብስ ጋር ስለነበረው የማይረሳው ገጠመኝ ሲናገር ከአንድ ብሪሊያንት የሆነ ኮሪያዊ ሲኒየር ፕሮግራመር ጋር በጋራ የ$39 ሚሊዮን ፕሮጀክት እንዲሰሩ ይሰጣቸውና ሲጨርሱ አለቆቻቸው በሥራቸው ተደንቀው በቀጥታ ለስቲቭ ጃብስ ይነግሩታል። ስቲቭም ይመጣና ስለ ሥራው ዝርዝር እንዲያስረዱት ይጠይቃቸዋል። የፕሮጀክቱ መሪ ኮሪያዊ ስለነበር እርሱን ስቲቭ ይጠይቀዋል። እርሱም ማስረዳት ይጀምራል። ኮሪያዊው ሲኒየር ፕሮግራመር በሥራው የላቀ ባለሙያ ቢሆንም ነገር ግን እንግሊዝኛ ቋንቋው ጥሩ አልነበረም። ስቲቭም ኮሪያውን ትቶ ፕሮፌሰርን እንዲያስረዳው ይጠይቀዋል። ፕሮፌሰርም ሁሉንም ከመጀመሪያው ጀምሮ የነበረውን ሂደት ያስረዳዋል። ስቲቭም ተደስቶ ይህንን የ$39 ሚሊዮን ፕሮጀክት በ60 ሚሊዮን መልሰን ለአይቢኤም እንሸጥለታለን ብሎ ይደነፋል። ፕሮፌሰር አብዲንም ያደንቀዋል። ፕሮግራሚንግ በጊዜው 80% ማብሰልሰል እና 20% ኮዲንግ ነበር የሚለው ፕሮፌሰር አፕል ኮምፒውተር ስለነበረው የሥራ ቆይታ ሲናገር ከስቲቭ ጃብስ ጋር መስራት በጣም ይከብዳል። በጣም ቁጡ ነው፣ ነጭናጫ ነው። ነገር ግን ደንበኞች ወይም ኮምፒውተር ተጠቃሚዎች የሚፈልጉትን ነገር ከነርሱ ቀድሞ ይረዳል እንጂ እንደ ፕሮግራመር የራሱን ሥራ ብቻ አይሰራም ይላል። ይህም ትልቁ ችሎታው ነው ይላል ፕሮፌሰር አብዲ። የስቲቭ ጃብስ እንደ ሥራ ፈጣሪ ብቻ ሳይሆን ራሱን በተጠቃሚ ደንበኛ ቦታ አስቀምጦ ማየት ይችላል። ስለ አፕል ኮምፒውተር አክሎ ሲናገርም አፕል ይላል ፕሮፌሰር ወርቃማ እጀ ሙቅ ወይም ማሰሪያ አለው ይላል። ብዙ ቅጥር ሰራተኞችን ለብዙ ዓመታት ከእርሱ ጋር የሚይዝበት አንዱ መንገድ ይገርማል በማለት በየዓመቱ የአፕል ሌተስት የሚባሉትን ምርት ማክቡክ በነፃ ይሰጥሃል፣ ፒሲ ወይም ላፕቶፕ። ነገር ግን በዚያው ዓመት ሥራ መልቀቅ ከፈለክ የወሰድከውን ዘመናዊ አፕል ምርት ሙሉ ዋጋ ትከፍላለህ። ስለዚህ ይህችን እንደ ልዩ ጥቅም ወይም ኢንሴንቲቭ በማየት የትም አትለቅህም ይላል ፕሮፌሰር አብዲ። ከአፕል ስለለቀቀበት ምክንያት ሲናገር ደግሞ አፕል ኮምፒውተር የዓመት ረፍት የሚወጣበት ቀን ይደርሳል። የሰው ሀብት ግን እንደማይሰጠውና ፈቃዱን ለቀጣይ ዓመት እንዲያስተላልፍ ይከለክለዋል። በጊዜው ፕሮፌሰር አንዲት ቆንጆ ፍቅረኛ ነበረችው። እርሱ ደግሞ ከእርሷ ጋር አንድ ብርቱ ፕሮግራም ይዘዋል በረፍቱ ቀናት። ስለዚህ እርሷን ማጣት አልፈለገም፣ ተጨነቀ።
በመጨረሻ ግን እነሱም በውሳኔያቸው ጸኑ። ዓመት እረፍቱን አንሰጥህም፣ ለቀጣይ ዓመት አስተላልፍ በማለት። ስለሆነም ፕሮፌሰር አብዲም ለፍቅረኛው ሲል ሥራውን አቆመ። የሚገርመው ግን ለእርሷ ሲል ይህንን ግዙፍ መልቲ ቢሊዮነር ካምፓኒ ቢለቅም ከእርሷም ጋር ደግሞ አልዘለቁም። ከ6 ወራት የፍቅር ግንኙነት በኋላ ተለያዩ። ይህንንም ውሳኔውን በሕይወቱ ትልቁ ስህተት እንደነበር ይናገራል ፕሮፌሰር አብዲ። ከዚያም በግል ቴክኖሎጂ ማማከር ሥራ መስራት ጀመረ። የመጀመሪያ ሥራውም አንድ የአይቢኤም ካምፓኒ የሃርድዌር ኢንጂነር ሆኖ ይሠራ ከነበረ ኢንጂነር ጋር ነበር። ይህ ካምፓኒ በዓመት $100 ሚሊዮን የሚሠራ ካምፓኒ ነበር በጊዜው። ብዙ ዓመታትም አብረው ሠሩ። ለዚህ ካምፓኒ ፕሮፌሰር የድርጅቱ ቴክኒክ አማካሪ ሆኖ እየሠራ ሳለ ሌላ የኮንስትራክሽን ካምፓኒ መጥቶ ከእነርሱ ጋር ስለ ሥራ ያወራል። እነዚህ የፕሮጀክቱ ባለቤቶች የኮንስትራክሽን ካምፓኒው ድርጅት የተገኘው ሥራ በጊዜው $40 ሚሊዮን ፕሮጀክት ነበር። ይህ ደንበኛም ፕሮፌሰርን በሥራው ታታሪነት ይወደውና ለምን ሥራውን ላንተ አንሰጥህም ይለዋል። እርሱም በጊዜው ያንን ማድረግ አይችልም ነበር። ምክንያቱም ይህ የኮንስትራክሽን ካምፓኒ እርሱ የሚያማክረው ድርጅት ሥራ ስለሆነ። በተጨማሪም ፕሮፌሰር የቴክኖሎጂ አማካሪ ድርጅት ሥራውን በቀጥታ ወስዶ መስራት የማይችልበት ሌላም የአቅም ውስንነት አለበት። አማካሪ ድርጅት ይህንን ሥራ ለመውሰድ ፕሮጀክቱ ቢከስር ካሳ መክፈል ስላለበት $5 ሚሊዮን ኢንሹራንስ ቅድሚያ መግባት የግድ ነበረበት። ስለዚህ የፕሮፌሰር አብዲ በጊዜው ደግሞ የእርሱ ድርጅት ይህንን ለማድረግ አቅም አልነበረውም። ስለዚህ አንድ መፍትሄ ፈጠረ። አማካሪ እርሱኑ ድርጅት እንዲቀጥሩና እርሱን ግን ሥራውን በሰብ ኮንትራት $150 በሰዓት እንዲከፍሉ በመስማማት። በዚህም ከእነርሱ ጋር 2 ዓመታት ሠራ። በሥራውም ውጤታማ ነበር። ከዚህ ካምፓኒ ጋር ለ2 ዓመታት አብረው ከሠሩ በኋላ ግን ሌላ አዲስ ሐሳብ መጣ። በእርግጥ ከእነርሱ ጋር በነበረ ጊዜ ጥሩ ጊዜያትን አሳልፏል። 10 ወራትን ያለማቋረጥ ይሠራና 2 ወራትም የተለያዩ ስፍራዎች እየሄደ ይዝናናል። በነገራችን ላይ ፕሮፌሰር አዳዲስና ያልተለመዱ አሰራሮችን አስተዋውቋል በቴክኖሎጂው ዘርፍ። ከዚያም የአይቲ ክፍል ማቋቋም አቅም ለሌላቸው ድርጅቶች የአይቲ ሥራ የሚሠራ ድርጅት አስተዋውቋል። ቨርቹዋል አይቲ እንደማለት ነው። በመጨረሻም ወደ ራሱ ሥራ ሲመለስ በስሩም 6 ኢንጂነሮች ቀጥሮ ቢሮ ተከራይቶ አዲስ ሥራ ጀመረ። በሰዓት $150 የሚከፍለው የድርጅቱ ባለቤት አለን ይባላል። ፕሮፌሰር አብዲ ሥራውን በፈቃዱ ለቆ የራሱን ሥራ መስራት መጀመሩን ሲሰማ ፕሮፌሰር ጋር ደውሎ የተሳሳተ ውሳኔ ነው የወሰንከው። አንተ በጣም የላቅ ኢንጂነር ነህ፣ ቢዝነስ ግን አታውቅም። ኢንጂነሪንግና ቢዝነስ 2 የተለያዩ ነገራት ናቸው። ከእኔ ጋር ጥሩ ገንዘብ ነው የምከፍልህ፣ $150 በሰዓት። ሰዎች በሥራህና በጸባይ ይወዱሃል። ለምን ሥራህን ትለቃለህ? አንተ በፍጹም የቢዝነስ ሰው አይደለህም፣ አይሳካልህም። ቢዝነስ ብዙ ውጣ ውረድ አለው ብሎ ይመክረዋል። ፕሮፌሰርም እንዴት እንዲህ ይለኛል? እንዲያውም እኔ ከእርሱ የተሻልኩ ነኝ። እኔ ከእርሱ በምን አንሳለሁ? የእርሱ ድርጅት $200 ሚሊዮን በዓመት የሚሠራ ካምፓኒ ነው። ፕሮፌሰር አብዲ ግን እኔ ምን ያቅተኛል ብሎ ያሰበውን ሥራ ጀመረው። ሥራውን ካሊፎርኒያ ግዛት 6 ኢንጂነሮችን ቀጥሮን የጀመረው የራሱን ሥራ። መጀመሪያ ላይ ከ30 እስከ $40,000 የወር ወጪ ነበረበት። ግን ምንም አይነት ሥራ ማግኘት አልቻለም። የቅድመ ግምቱ በሙያዬ ብዙ ሰው ያውቀኛል፣ ስለዚህ ደውሎ ሥራ ይሰጠኛል የሚል ነበር። ነገር ግን ያለምንም ሥራ ለቀጣይ 6 ወራት ማንም አልደወለለትም። ሲደውልላቸው በማንኛውም ሰዓት መምጣትና እኛ ጋር መስራት ትችላለህ ይሉታል እንጂ ሥራ አይሰጡትም። ጥሩ የሥራ ግንኙነት ስለነበረውና የላቀ ችሎታም ስላለው ሁሉም ይወዱታል። ግን ሥራ ማግኘት አልቻለም። በመጨረሻ ግን ሙያተኛ ከሆንኩ ለምንድን ነው የማይደውሉልኝ የሚል ጥያቄ ተፈጠረበት። ስለዚህ አሰበና ወደ ቀድሞ አሰሪው አለን ደወለ። አለን ተው ተሳስተሃል፣ አይሳካልህም፣ እኔ ጋር ሥራ ወዳለው የቀድሞ አሰሪው ጋር። ሥራ የመልሰኝ ለማለት ግን አልነበረም፣ የገጠመውን ችግር ሊያማክረው እንጂ። ፕሮፌሰር አብዲ ለአለን ደውሎ እስካሁን ብዙ ወጪዎች አውጥቻለሁ፣ ግን ምንም ገቢ አላገኘሁም።
በዚህ አይነት መንገድ ከዚህ በላይ መቀጠል አልችልም፣ ምን ላድርግ ይለዋል። አለንም አዎ ነግሬህ ነበር፣ እስቲ እንገናኝና ሻይ ቡና እያልን እናውራ ብሎ ይቀጥረውና ይገናኛሉ፣ ያወራሉ። በመጨረሻም አለን እንዲህ ይላል፣ ይኸውልህ ቶማስ ይባላል፣ እንካ ስልኩን ደውልለትና ከእርሱ ጋር አውራ፣ ጎበዝ የቢዝነስ አማካሪ ነው ይለዋል። ፕሮፌሰር አብዲም ይረዳኛል ብሎ ሲጠይቀው አዎን እመነኝ፣ አሁን አእምሮህን ክፍት አድርግ፣ በፊት አይሆንልህም ብዬ የመከርኩህ ግን ምክሬን ረግጠህ ሄድክ። እኔ በጣም እወድሃለሁ፣ ታማኝና ጠንካራ ሰራተኛ ነህ እና ብዙ ዕድሎች በአንተ በኩል አግኝቻለሁ። ስለዚህ ይህንን የነገርኩህን ሰው አግኘው ይለውና ይለያያሉ። ከዚያም ፕሮፌሰር በነጋታው ለቶማስ ይደውልለትና ጉዳዩን ያስረዳዋል። ቶማስም በጊዜው ቬጋስ ነበር ለሆነ ኮንፈረንስ ሄዶ። ቶማስም እሺ እኔን ልትቀጥረኝ ነው አደለ? መልካም፣ በቅድሚያ ግን አንድ መጽሐፍ እንድታነብ መድቤልሃለሁ። እርሱን አንብብና ጥያቄዎች እጠይቅሃለሁ። እሱን ከመለስ ትቀጥረኛለህ ይለዋል። ካልመለስክ በሰላም እንለያያለን ይለዋል። ፕሮፌሰር አብዲም አልገባኝም፣ ማን ነው ማንን የሚቀጥረው? አንተ አማካሪ ነህ፣ እኔን ቢዝነስ ዴቨሎፕመንት ላይ ልታማክረኝ ነው አለ ተገርሞ። ቶማስም አዎ ልክ ነህ፣ አንተ ነው የምትቀጥረኝ። ነገር ግን የመደብኩልህን መጽሐፍ አንብብና ጥያቄ ጠይቀሃለሁ፣ ከመለስ ከዚያ እናወራለን ይለውና ይስማማሉ። እኔ ከ10 ቀናት በኋላ ከቬጋስ ወደ ካሊፎርኒያ መለሳለሁ፣ ያኔ ያገኘሃለሁ ይለዋል ቶማስ አክሎ። ቶማስ ፕሮፌሰር እንዲያነብ የመደበለት መጽሐፍ ኤ-ሚት ሪቪዚትድ ባይ ማይክል ገርበር ይሰኛል። ፕሮፌሰር አብዲ መጽሐፉን እዛው አካባቢ ካለው የሰፈር ቤተ መጽሐፍት ያገኘውና ያነበዋል። የመጀመሪያው ንባቡ ላይ ግን ያን ያህልም አልሳበውም። በጣም ትንሽ መጽሐፍ ናት፣ 120 ገጽ ቢኖራት ነው። በግማሽ ሰዓት አንብቦ ጨረሳት። መጽሐፉ የሚተርከው አንዲት ኬክ ስለምትሸጥ ሴት ነው። ሳራ ትባላለች። ኬክ መሸጫ ሱቅ ከፍታለች፣ ኦል አባውት ፓይስ የተሰኘ። ሳራ ከንጋቱ 10 ሰዓት እስከ ምሽት 5 ሰዓት በየቀኑ በትጋት ትሰራለች። ደንበኞች ኬኮቿን ይወዱላታል። ስለዚህ ታሪክ ሲናገር ፕሮፌሰር አብዲ እንደኔ አይነት በተጨባጭ ሳይንስ ወይም በኢንጂነሪንግ ለሚያምን ሰው የማይረባ ታሪክ ሆነብኝ ይላል። ፕሮፌሰር አንዴ ካነበበው በኋላ ምን አይነት የማይረባ መጽሐፍ ነው? ስለ አንዲት ቀንና ሌሊት ስለምትለፋ የማትረባ ሴት ማን ማወቅ ይፈልጋል ብሎ ወደ ጎን ገፋው። ግን የቀድሞ አሰሪው አለን ያለውን በማመን ለሁለተኛ ጊዜ አነበበው። ከዚያም ከመጀመሪያው ንባቡ የበለጠ ትንሽ ስሜት ሰጠው። ለሶስተኛ ጊዜ ሲደግመው በጣም ብዙ ስሜት ሰጠው። በዚህም ተደሰተ። መስራት የምትፈልገው ቢዝነስህ ላይ ነው ወይስ ቢዝነስህ ውስጥ የሚለው ጥያቄ ነው ምላሽ ያገኘው በመጽሐፉ። ከዛም ቶማስ ከቬጋስ ተመለሰና ስታርባክስ ቡና እየጠጡ አወሩ። ፕሮፌሰር አብዲ መጽሐፉን 3 ጊዜ ደጋግሞ እንዳነበበው ሲነግረው ቶማስ አልገረመውም። ምክንያቱም አለ ቶማስ፣ አንተ መሐንዲስ ነህ፣ በተጨባጭ ነገር ነው የምታምነው፣ ኦብጀክቲቭ ሪያሊቲ በሚሉት። ስለዚህ መጀመሪያ ስታነበው እንዲህ አይነት ተራ ታሪክ ያን ያህል ስሜት ባይሰጥህ አይገርመኝም አለው። ከዚያም ብዙ አወሩ። በመጨረሻም ወደ ሥራው ለመግባት ምን አወሩ? ምን ተስማሙ? እንቀጥላለን በክፍል 2።